አንድ ቀን ሚስማር በከፍተኛ ህመም ውስጥ ሆኖ መዶሻውን እንዲህ ሲል ጠየቀው፣ ሁልጊዜ አንተ የምትመታኝ ለምንድነው? መዶሻውም አይኑን ወደ መሬት ዝቅ አድርጎ በለሰለሰ ድምፅ መለሰለት፣ የምመታ አንተን ለመጉዳት ብዬ አይደለም፣ የመጣህበትን ዓላማ እንድታሳካ ለማገዝ ነው እንጂ። ሚስማሩም ግን እኮ በጣም ያመኛል። መዶሻውም አውቃለሁ ሲል መለሰ። ነገር ግን እነዚህ ምቶች ባይኖሩ ኖሮ በእንጨቱ ውስጥ ጠልቀ ባልገባ ነበር። ጽኑ አትሆንም ነበር። ምንም ነገር ደግፈ መያዝም አትችልም ነበር። ሚስማሩም ለጥቂት ጊዜ ዝም ካለ በኋላ እንዲህ ሲል ጠየቀ፣ ለመሆኑ አንተስ መምታት አይሰለችም? መዶሻውም በሹክሹክታ አዎ ይሰለቸኛል፣ ነገር ግን ጥረቴ አንተ ቦታን እንድታገኝ እንደሚረዳ ሳውቅ ይክሰኛል አለው። ሚስማሩም አይኖቹ በእንባ ረጥበው ፈገግ አለና እንዲህ ሲል ተናገረ፣ ቢጎዳኝም እንኳ ስለገፋኸኝ አመሰግናለሁ። ግማሽ መንገድ ላይ ስላልተውከኝም አመሰግናለሁ። ወዳጄ ሆይ ዛሬ ሕይወት እየመታወት ከሆነ አይደንግጡ። እግዚአብሔር በትክክለኛው ቦታ ላይ እያስቀመጠዎትና እየቀረጾት እንደሆነ ይወቁ። የዛሬው ህመሞ የነገው ጥንካሬው ነው። ቪዲዮ ከተመቻችሁ ላይክ ያድርጉ፣ ለሌሎችም እንዲደርስ ሼር ያድርጉ። ለተጨማሪ መንፈሳዊ ምክሮች ፎሎ ማድረጉን እንዳትረሱ። ሰላም ቆዩኝ። ተባረኩ።